ተማሪ ሆናችሁ ሌሊት ተነስታችሁ ለማንበብ አቅዳችሁ ነገር ግን በእቅዳችሁ መሰረት ሳትሄዱ ቀርታችሁ ታውቃላችሁ? ማለት አቅዳችሁ ቀኑን ሙሉ እንደምትነሱ ታውቃላችሁ። ከዛ ልክ ማታ ሲደርስ ሀሳባችሁን ቀይራችሁ ታውቃላችሁ? ያ ነበር እኔ ላይ የሆነ ሳምንት። ለማታውቁኝ የአብስራ ይርጋለም እባላለሁ። የ12ኛ ክላስ የናቹራል ተማሪ ነኝ። ይህ የ2 ወር የኢንተራንስ ኤግዛም ቻሌንጅ የዊክ 2 ሪቪው ነው። መጀመሪያ ቻሌንጂንግ ነበር ብዬ ከማስበው ነገር ጀምርላችሁ። እንደ ቻሌንጅ በዚህ ሳምንት እንደ ቻሌንጅ የምቆጥረው ነገር ሶሻል ሚዲያ ዲስትራክሽን ነበር። ሚንስ ሶሻል ሚዲያ ዲስትራክት እያደረገኝ ነበር። ሌሊት ለመነሳት አቅዳለሁ። ቀኑን ሙሉ በቃ ትናንት እንዴት አልተነሳውም ብዬ እጸጸታለሁ። ልክ 4 ሰዓት ሲሆን ግን ዩቱቤን ከፍታለሁ። ከዛ እቆያለሁ እስከ 5 ሰዓት እስከ 6 ሰዓት ማለት ነው። ሌሊት መነሳሳቸው ይቀራል። እኔ ሌሊት መነሳት ላይ ወይም ደግሞ ማታ በጣም አብዝቶ ከ4 ሰዓት በኋላ ማንበብ ላይ አላምንም። ነገር ግን ካለኝ ሰዓት አንጻር ይበልጥ ውጤቱን ከፍ ለማድረግ ያለኝ አማራጭ ያ ስለሆነ ሌሊት ለመነሳት አቅጄ ነበር። ነገር ግን ምንም እንኳን ሌሊት መነሳት ባልችልም አሪፍ የሚባል ሳምንትን አሳልፌያለሁ ብዬ መናገር እችላለሁ። ምክንያቱም ቀን በትክክል እያነበብኩኝ ነበር። ያላነበብኩበት ቀን የለም። ሌሊት ከመነሳት በየቀኑ በትክክል በተደጋጋሚ ያለማቋረጥ ማንበብ ይሻላል ብዬ አምናለሁ ፐርሰናሊ። በየቀኑ እየሰራሁኝ ነበር፣ እያነበብኩኝ ነበር። የምጠቀመው ስትራቴጂ ደግሞ ጥያቄ መስራት ነው። የምከልሰው እያነበብኩኝ ሳይሆን በጥያቄ ነው የምከልሰው። ቶፒኮችን መርጬ ክፍተት አለብኝ ብዬ ማስበውን ቶፒክ መርጬ ጥያቄ በመስራት ያ ቶፒክ ላይ ራሴን ለማሻሻል እሞክራለሁ። ጥያቄ በመሰራበት ሰዓት ዘ ሴክሬት ላይ ነው የምሰራው። የሰጡኝ ስኮላርሺፕ አለ፣ ውጤቴን አሳይቻቸው የሰጡኝ ስኮላርሺፕ አለ። እሱን በመጠቀም ነው ይህንን ቻሌንጅ የ2 ወር ቻሌንጁን ማስቀጥለው። ጥያቄና ጥያቄ ብቻ ነው የምሰራው። ግን የ12ኛ ክላስን ላነብ ይችላለሁ። በተለይ ባዮሎጂ ከቨር ያላረኩት ዩኒት ስላለ ማለት ነው። እንዴት ነው ጥያቄ የሚሰራው? ጥያቄውን እሰራለሁ። ጥያቄውን ማላውቀው ከሆነ ኦር በገስ ዝም ብዬ ገስ አድርጌ ከሆነ ያገኘሁት ያንን ሾርት ኖት ላይ መዘገብና በደንብ ያ ጥያቄ እንሰራለሁ ማለት ነው። ከዛ ከ2 ቀን ከ3 ቀን በኋላ ደግሜ ያ ጥያቄ እኔው ራሴ እሰራለሁ ማለት ነው። የተለያዩ ትምህርቶችን ከፋፍዬ በዚህ መልክ ጥያቄን እንደ የስትራቴጂ አካል አድርጌ ዋና አካል አድርጌ ይዤዋለሁ ማለት ነው። በዚህ አጋጣሚ ዘ ሴክሬቶችን ላመሰግን እወዳለሁ። ሌላ ቀጣይ ሳምንት አሻሽላለሁ ብዬ የማስበው ነገር ቢኖር ሌሊት መነሳት። ሌሊት መነሳት እኔ አብዝቶ ሌሊት መነሳት ወይም ደግሞ አርፍዶ በማንበብ አላምንም። ነገር ግን ካለኝ ሰዓት አንጻር ይበልጥ አውትፑቱን ሞር ለማሳደግ ሌሊት ብነሳ ሳይጋነን አትሊስት ለ6 ሰዓት ቀን ተኝቼ ሌሊት ለ6 ሰዓት ተኝቼ ቀን ደግሞ ለ30 ደቂቃ ምናምን አፕ ባደርግ አሪፍ ይሆናል ብዬ ስለማስብ ለ2 ወር ሌሊት መነሳት ስላለብኝ ሶሻል ሚዲያ ዲስትራክሽን መቀነስ አለብኝ ማለት ነው። ለሶሻል ሚዲያ ሙሉ በሙሉ ባናጠፋውም ለሶሻል ሚዲያ ግን ቀን እንሰጠዋለን ማለት ነው። ለምሳሌ እሁድ ሊሆን ይችላል። እሁድ ሳምንቱ ካለቀ በኋላ ስራዎች ችግር የለውም ማለት ነው። አሁን የማስበው ያንን ነው። አስተካክላለሁ ብዬ የማስበው ያንን ነው። ኮንፊደንሲ እውነቱን ለመናገር እያደገ ነው የመጣው። ስለዚህ ይሄ ቪዲዮ የዊክ 2 ሪቪው ይሆናል ማለት ነው። ዊክ 3 ላይ ምን እንደሚፈጠር አብረን እናያለን። መልካም ቆይታ።